ሃይ ቤተሰብ እንዴት አድራችኋል? ሁሉ ሰላም አለን አልሐምዱሊላህ። እስኪ መልከቱት ይሄን ተፈጥሮ ውብ የሆነ ተፈጥሮ በአላህ ፀሐይ ጋር ለመጀመሪያ ጊዜ የተገናኘው ዱባይ ከመጣሁ አይገርማችሁ? ያኔ ፀሐይ ማለት እቺ ልጅቷ ሳትሆን ፀሐዩ የሚሞቀው ያን በቃ ስንፈልግ ጧጧት የምንሞቀው ፀሐይ ማለት ነው። ያንን ገና ለመጀመሪያ ጊዜ አገኘሁ እና በጣም ይጣፍጣል ለካ እንደኔ ካምፓኒ ውስጥ የምትሉ ሰዎች ያው እንዲያመለጣችሁ ለነግራችሁ ፈልጌ ነው። እና ይሄንን በምንፈልግ ሰዓት የምንሞቀውን ፀሐይ በምንፈልግ ሰዓት ደግሞ የምንተወውን አይነት ዝግጅት ያመጣልን ብዬ ተመኘሁ። ወላሂ ክረምት ነው ታውቃላችሁ አሁን። ስለዚህ ጧጧ ደግሞ የሆነ የምትገኘው ፀሐይ በጣም ትጣፍጣለች። ይሄ እያመለጠን ነው እና ላስደምማችሁ እስኪ ዛሬ ማን ነበር ያን ዘፋኙ? እውዲህ ሰማይ ቀይ ኩታ መስሎ ይሸኘኝ ማለዳ ብሎ የሚለው እና ነው። በጣም ያምራል፣ ያበደ ነው። እስኪ ላስጎብኛችሁ። ቻርጃ ፍሪዚዮን ይባላል። ይሄ ስራ ቦታችን ነው። ዛሬ አጋጣሚ ሆኖ ነው ያገኘሁት። ያለፈልኝ እንዳይመስላችሁ ጋይስ፣ አላለፈልኝም። ይሄ ነው አጋጣሚ ነው ያነሳሁት።